ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ሲድ ኤርድሮፕ ላይ እና ፓውስ ላይ አዲስ መረጃ አለ። የፓውስ ኤርድሮፕ የደረሰንን የቶክን አሎኬሽን ክሌም የምናደርግበትን ቀን በትላንትናው ዕለት አሳውቋል። የሲድ ኤርድሮፕም ከሲድ ኤርድሮፕ ጋር በተገናኘ አዲስ መረጃ ይዞ መጥቷል። የሲድ ኤርድሮፕ ባለፉት 3 ሳምንታት ምንም አይነት ነገር ፖስት ሳያደርግ መቆየቱ ይታወቃል። ነገር ግን በዚህ ሳምንት አንድ ፖስት ይዞልን መጥቷል። ታዲያ በዚህ ፖስት አዲስ ሞን ብላይንድ ቦክስ ስለሚባል ኤንኤፍቲ አንስተዋል። በዚህም ፖስት እንዳሉት ከሆነ ሞን ብላይንድ ቦክስ የሚል አዲስ የኤንኤፍቲ መርሃ ግብር በዚህኛው ሳምንት እንደሚኖር ነው ያሳወቁት። ታዲያ በዚህ ሳምንት የሚኖረው የኤንኤፍቲ መርሃ ግብር የተለያዩ የሞን ቦክስ ኤንኤፍቲዎችን አካቷል። እነሱም በ5 ደረጃ እዚህ ጋር ተከፍለዋል። የመጀመሪያው ኮመን ሲሆን ሁለተኛው አንኮመን፣ ሶስተኛው ሬር፣ አራተኛው ኤፒክ፣ አምስተኛው ሌጀንደሪ ነው። ከዚህ በፊት በሌላ ኤርድሮፖች ላይ አይታችሁት ሊሆን ይችላል። ታዲያ እነዚህን 5ቱን የሞንቦክስ ኤንኤፍቲዎች ክሌም ለማድረግ እንደ አንድ ግዴታ የተያዘው ከዚህ በፊት ዋይት ሊስት ላይ የተመዘገቡ ሰዎችን ብቻ ለዚህ ኤንኤፍቲ መርሃ ግብር ለማካተት አስበዋል። ነገር ግን ይህ ኤንኤፍቲ ክሌም የሚደረገው በነፃ አይደለም። ይህ ኤንኤፍቲ ክሌም የሚደረገው በክፍያ ነው። እንደሚታወቀው ከዚህ በፊት ሌላ ኤርድሮፕ ላይ ኤንኤፍቲ ክሌም ለማድረግ ከ0.2 ጀምሮ እስከ 0.5 ቶን ድረስ ክፍያ መጠየቃችን ማይረሳ ነው። የሲድ ኤርድሮፕም በዚህ ፖስት እያሳየን እንዳለው ከሆነ እነዚህን ኤንኤፍቲዎች በዚህ ሳምንት ልክ ይፋ በሚሆኑበት ጊዜ የኛ የሲድ ቦት ውስጥ ገብተን እነዚህን ኤንኤፍቲዎችን ወደ ዋሌታችን ለማስገባት የግድ ክፍያ መክፈል ይኖርብናል ማለት ነው። ወደ ዋሌት ማስገባት ብቻ ሳይሆን ከዋሌት ወደ ጌት ጌምስ ወይንም ኤንኤፍቲ ወደሚሸጥበት ቦታ ለመላክም ሌላ የጋዝ ፊ እንጠይቃለን። እሱም የሚታወቅ ነው። የሲድ ኤርድሮፕ እዚህ ጋር ጌት ጌምስን ሳይሆን እየገለጸልን ያለው ኮይን ማርኬት ካፕ የሚባለውን ዌብሳይት ነው። እዚህ ጋር እንደምታዩት ከታች ኮይን ማርኬት ካፕን ሪኮመንድ አድርገዋል። ታዲያ ክሌም ያደረግነውን የእነሱን ኤንኤፍቲ የምንሸጠው ጌት ጌምስ ላይ ሳይሆን ኮይን ማርኬት ካፕ ላይ ነው። ኮይን ማርኬት ካፕ ላይ እነሱ ሊሰጡን የሚችሉት ኤንኤፍቲ አሪፍ ዋጋ ይኑረው ወይስ አይኑረው የሚታወቅ ነገር የለም። ስለዚህ ሁላችሁም የራሳችሁን አናሊሲስ በመስራት በዚህ ሳምንት የሚለቀቁትን ኤንኤፍቲዎች ኢፒክም ይሁን ሬርም ይሁን ሌጀንደሪም ይሁን የደረሳችሁን ክፍያ በመክፈል ወደ ዋሌታችሁ በመውሰድና በመቀጠልም ኮይን ማርኬት ካፕ ላይ በማስገባት መሸጥ ትችላላችሁ ማለት ነው። ነገር ግን ሁላችሁም በዚህ ሳምንት የሚለቀቁትን የሞንቦክስ ኤንኤፍቲዎች ክሌም ከማድረጋችሁ በፊት የራሳችሁን አናሊሲስ ብትሰሩ የተሻለ ነው። በተለይ ደግሞ ወጪ የሚጠይቅ አይነት ነገር ከሆነ ለወጪ እንዳትጋለጡ ራሳችሁን መጠበቅ ብትችሉ የተሻለ ነው። ምክንያቱም ከዚህ በፊት በብዙ ኤርድሮፖች ላይ ኤንኤፍቲ ክሌም አድርገናል። አብዛኞቹ የራሳቸውን አሪፍ ዋጋ ሊያወጡ አልቻሉም። በተለይ ደግሞ የሲድ ኤርድሮፕ ከ3 ሳምንታት በላይ በዝምታ መቆየቱ ይታወቃል። ነገር ግን ከ3 ሳምንታት በኋላ አሁንም መቶ እያወራ ያለው እኛን ቶን ስለማስከፈልና ለኛ ኤንኤፍቲ ስለመስጠት ነው። ስለዚህ ስለ ሊስቲንግ ምንም አይነት ነገር እየተወራ አይገኝም። ስለዚህ ስለ ሊስቲንግ ምንም እየተወራ ባልነበረበት ሁኔታ ላይ ለኤንኤፍቲ እንደገና ሌላ ወጪ ማውጣት ተገቢ ነው ብዬ አላስብም። ነገር ግን በሲድ ኤርድሮፕ ብዙ እምነት ያላችሁ ሰዎች የራሳችሁን አናሊሲስ በመስራት በዚህ ሳምንት የሚለቀቁትን ኤንኤፍቲዎች ክሌም ማድረግም ሆነ ክፍያ መክፈልም የእናንተው መብት ነው። ስለዚህ እዚህ ፖስት ላይ ያለኝ የኔ ሐሳብ ይህ ነው። አሁንም ቢሆን ደግሜ የምነግራችሁ ስለ ሊስቲንግ የታወቀ ነገር የለም። ሲድ ኤርድሮፕ ላይ ያለው መረጃ ይሄ ነው። የፓውስ ኤርድሮፕ ደግሞ በትላንትናው ዕለት ሰፖርት ላይ አንድ መረጃ አቅርቧል። ይህ መረጃ የሚያወራው ስለ ክሌሚንግ ዴት ነው። በመረጃው እንደተገለጸው ከሆነ የፓውስ ኤርድሮፕ ክሌሚንግ የሚጀምረው ማርች 11 ነው ተብሏል። ማርች 11 ማለት በእኛ ዕለተ ማክሰኞ ማለት ነው። ይህ ማለት ነገ ነው። ዛሬ ማርች 10 ነው። ከነገ ጀምሮ የፓውስ ኤርድሮፕ ሁሉም ሰው የራሱን ቶክን ክሌም ማድረግ እንደሚጀምር አሳውቋል። ስለዚህ ከነገ ጀምሮ ባለው በፓውስ አሎኬሽን ላይ የራሳችሁን ቶክን ማግኘት የቻላችሁ ሰዎች ወይንም ኢሊጀብል ሆናችሁ ቶክን የደረሳችሁ ሰዎች ከነገ ጀምሮ ወደ ኤክስቼንጅ መላክ ይጀምራል ማለት ነው። እስካሁን ድረስ የፓውስ ኤርድሮፕን ሊስት የሚያደርጉ ኤክስቼንጆች በአሁኑ ፕሪ ማርኬት ልናያቸው ችለናል። የመጀመሪያው ባይቢት ነው። ሁለተኛው ጌታዮ እና ሌሎችም ተጨምረውበታል።
በቅርቡ ባይናንስ ሊመጣ እንደሚችል የተለያዩ ፍንጮች የተሰጡ ይገኛሉ። ስለዚህ ከነገ ማርች 11 ጀምሮ ባለው የየራሳችሁን የፓውስ ቶክን ወደ ኤክስቼንጆች ለመላክ ወይንም ክሌም ለማድረግ ከወዲሁ እንድትዘጋጁ እንላለን። ክሌም የሚደረግበት ቀን ገደብ ያለው ስለሆነ ልክ ክሌሚንጉ እንደተከፈተ የመጀመሪያዎቹ ሰዎች በመሆን ቀድማችሁ ክሌም ማድረግ ብትችሉ የተሻለ ነው። በተለይ ደግሞ የባይቢት ኤክስቼንጅ የሌላችሁ ሰዎች የባይቢት ኤክስቼንጅን ከወዲሁ ማዘጋጀት ብትችሉ የተሻለ ነው። ከፓውስ ኤርድሮፕ እና ከሲድ ኤርድሮፕ ጋር በተገናኘ ለጊዜው ያለው መረጃ ይህ ነው። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ ማድረግ አይረሳ። ቪዲዮ የተመቻችሁ ላይክ እና ሼር ማድረግ አይረሳ። የዛሬውን በዚያ በቃን። ሰላም ቆዩልን።